ቀጣዮቹ ደግሞ ካንሰር የሚባሉት ናቸው። ካንሰር እንግዲህ ብዙዎች ስሜታዊ በማለት ይገልጻቸዋል። ካንሰር የሚባሉት ናቸው። ምልክቱ ላይ እንግዲህ 6 ወይ ደግሞ 9 የሚመስል ነገር አይታችሁ ከሆነ ካንሰር የሚገለጸው በዛ። ካንሰርን በእንግሊዘኛ ስታዩት ክራብ የሚለውን ስል ታገኛላችሁ። በአማርኛ ሸርጣን የሚለው ቃል ይገልጻል። ክራብ በአማርኛ ሸርጣን የሚለውን ስም ይወክላል። እነዚህ ሰዎች ደግሞ ማለት ከሰኔ 13 እስከ ሐምሌ 15 መሃል የተወለዱትን ሰዎች የሚወክል ነው። ካንሰሮች ደግሞ ትንሽ ከጀምናይ ጋር ትንሽ ነገር ያመሳስላቸዋል። ግን እነዚህ ከነዛ ምንድነው ለየት የሚያደርጉት ካላችሁ በጣም ስሜታዊ ናቸው። ለስሜት ቅርብ ናቸው። ለስሜት ቅርብ ናቸው ማለት ቶሎ ለመደሰት ቅርብ ናቸው፣ ቶሎ ለመናደድ ቅርብ ናቸው። ጀምናዮች ቶሎ ይደብራቸዋል። ካንሰር ግን አሁን ቦግ ብሎት በቃ አሁን ቦግ ብሎ አሁን ስቆ አሁን ደስ ብሎት ትንሽ ምክንያት ነው የሚፈልገው፣ ቶሎ ይናደዳል። የተናደደ ሰው ትንሽ ምክንያት ነው የሚፈልገው፣ ቶሎ ደስተኛ ይሆናል። ስሜታቸው የሚቀያየር ሰዎች ናቸው። እንደውም አንዳንድ አስትሮሎጂስት ይሄንን የሚያጠኑ ሰዎች ምን ይላሉ? ቶሎ ስሜቱ የሚቀያየርን ሰው ካያችሁ ሞስት ላይክሊ ይህ ሰውዬ ካንሰር ነው ወይ ደግሞ ትንሽ ካንሰርና ጀምናይ መሃል ያለ የተወለደ ሰው ነው ይላሉ። እና በጣም ስሜታዊ ናቸው። ይሄ ግን ስሜታዊነታቸው የሆነ ጥሩ አድቫንቴጅ እንደሰጣቸው ታያላችሁ። ለምሳሌ ለሰዎች ኬር ያደርጋሉ ወይ ደግሞ ለሰዎች ያስባሉ። በቃ እነዚህ ሰዎች ከሎጂካል ፓርታቸው ይልቅ ሞር ለስሜታዊ ክፍላቸው ጠጋ ስላሉ የሰውን ስሜት የመረዳት አቅም አላቸው። እንዴት ነው የልባችሁን ስታወሯቸው በእናንተ ቦታ ሆኖ የእናንተን ነገር የመረዳት አቅም አላቸው። ከዚህ የተነሳ ጥሩ ጓደኛ ናቸው፣ ጥሩ ፕሮቴክተር ናቸው። ከሌሎቹ ይልቅ ለእምነት ለመታመን የሚመቹ ሰዎች እነዚህ ናቸው።